ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሰላም ብለናል። ሰላም ሁኑልን። ዛሬ በአዲስ ርዕስ፣ በአዲስ ቪዲዮ፣ በአዲስ ሀሳብ መጥቻለሁና አበረታቱን ኢንሻአላህ። የዛሬው ርዕሴ ስለ ሮዝመሪ ጥቅም ነው የምዘረዝርላችሁ ማለት ነው። ሮዝመሪ ብዙ የጤና ጠቀሜታ አለው። የሮዝመሪ የጤና ጥቅሞች ምን ምን ናቸው? ምን ምን ፋይዳዎች አሉት? ለምን ጠቀሜታ ይውላል? በሚለው ዙሪያ እንወያያለን ማለት ነው። አብራችሁን ቆዩ። ያው ሮዝመሪ በሀገራችን በብዛት የስጋ መጥበሻ ብለን ነው የምንጠራው። ብዙ ጊዜ የምንጠቀመው ለስጋ መጥበሻ ነው ማለት ነው። ብዙ ሌላው በማህበረሰቡ ዘንድ ብዙም ጠቀሜታ ያለው አይመስለኝም፣ ብዙም የሚታወቅ አይመስለኝም። እስቲ አንዳንድ በየቦታው ሌላ ቦታ እንደ አካባቢ ሊወስነው ይችላል። አንዳንድ ቦታ ታዋቂነት እና ተጠቃሚ ሊኖረው ይችላል። አንዳንድ ቦታ ደግሞ ያው እንትን ሊል ይችላል። ከስጋ መጥበሻ ውጭ ላንጠቀምበት እንችላለን። አሁን ግን ያው ጠቀሜታው እየጎላ እየመጣ ስለሆነ ብዙንም ጠቀሜታውን እየተረዳን ስለሆነ ለብዙ ነገር እየተጠቀምነው እንገኛለን ማለት ነው። ሮዝመሪ ወይም በተለምዶ የስጋ መጥበሻ የምንለው ቅጠል 75% የማስታወስ ችሎታን ይጨምርልናል። በጣም የማስታወስ ችሎታን በጣም ያዳብራል ማለት ነው። የማስታወስ ችሎታ የሌላችሁ ወይ ደግሞ የመርሳት ችግር ያለባችሁ ሰዎች የሮዝመሪን ቅጠል ተጠቀሙት ማለት ነው። ሌላኛው ደግሞ ፀጉር እንዲያድግና ራስ በራነትን ለመከላከል ይረዳናል። ፀጉራችን እየሸሸ ግንባራችን እየሸሸ ወደፊት የሚመጣ ከሆነ ፀጉራችን ወደ ኋላ እየሸሸ የሚሄድ ከሆነ ራስ በራነትን ለመከላከል ሮዝመሪ በጣም ቆንጆ ነው ማለት ነው። ያው ራስ በራነትን ለመከላከል ይጠቅማልም። ፀጉራችንም ተሎ እንዲያድግና ቆንጆ ፀጉር እንዲኖረን ያደርግልናል ማለት ነው። ራስ በራነትን ለመከላከል ይጠቅማል። ካንሰርን ለመከላከል ይጠቅማል። ለደም ቧንቧ እንዲሁም ለጉበት ራስ ምታት ላለባቸው ሰዎችም የራስ ምታት ህመምን ለማቆም ይረዳል ማለት ነው። ሌላኛው ጭንቀትን ለመቀነስ በጣም ሮዝመሪ ቅጠል ቆንጆና ተመራጭ ነው ማለት ነው። ሌላኛው የመተንፈሻ አካልን ለማከም ይረዳናል። የመተንፈሻ አካልን ለማከም የሮዝመሪ ቅጠል ተመራጭ ነው ማለት ነው። ሮዝመሪ ስጋ ሲጠበስ እንደማጣፈጫነት ከመጠቀም ውጭ እምብዛም ጥቅም እንዳለው አይስተዋልም። ነገር ግን አሁን ጥቅምነቱን እየተረዳን እየመጣን ስለሆነ ለሌላ ነገርም እንደሚውል እየተረዳን ነው ማለት ነው። ያን በማያያዝ ነው ሮዝመሪ ቅጠል ምን አላቸው ህዝቡ ደግሞ ተረድቶ እንድንጠቀምበትና ጥቅም ላይ እንዲውል ለማድረግ ነው ማለት ነው። ያው ጉበት ላለባችሁ፣ ራስ ምታት ላለባችሁ ወይ ደግሞ ራስ በራነት ላለባችሁ፣ ለደም ቧንቧ ቱቦ ለነዚህ በጣም መፍትሄ ነው ማለት ነው። ከፀጉርና ከስጋ ጥብስነት ባለፈ ሌላ ሮዝመሪ በተመገብን ቁጥር የሮዝመሪ ብዙ ወይ ደግሞ ዘይቱን በተቀባነው ቁጥር ሌላ መፍትሄ አለው ማለት ነው። ሮዝመሪ ወይም የጥብስ ቅጠል አመቱን ሙሉ አረንጓዴ ሆኖ የሚዘልቅ መዓዛማ ተክል ነው ማለት ነው። በብዛት የሚበቅለው ይሄ ተክል በሜዲትራሪያን በኤዚያ አካባቢ በብዛት ይበቅላል። እኛ ኢትዮጵያም ይበቅላል፣ ግን በብዛት የሚበቅልበት እነዚህ አካባቢዎች ናቸው ማለት ነው። ቅጠሉ ከ2 ሜትር እስከ 4 ሜትር ሴንቲሜትር እርዝመት ወይም ከ2 ሜትር እስከ 5 ሚሊ ሜትር ስፋት ይኖረዋል ማለት ነው። ቅጠሉ ከላይ አረንጓዴ ከስር ነጭና ጥቅጥቅ ያለና ፀጉራማ ነው። ይህ ተክል ደስ የሚል ማራኪ ሽታ አለው። ሮዝመሪ ለጤና ብዙ ጠቀሜታ አለው። ሮዝመሪ ላይ በተደረጉ ጥናቶች እንደሚያሳዩት የማስታወስ ችሎታን 75% ከፍ ያደርጋል ማለት ነው። በብዛት የማስታወስ ችሎታን ከፍ ያደርጋል። ሮዝመሪ ለምግብ ማጣፈጫነትን በስፋት ጥቅም ላይ ይውላል። አብዛኛው ለስጋ መጥበሻነት ነው። ሮዝመሪ ለደም ቧንቧ፣ ለጉበት፣ የራስ ምታትን ለማቆም
ጭንቀትን ለመቀነስ እና የመተንፈሻ አካልን ለማከም ይረዳል። ይህን ተክል በብዛት በምንወስድበት ወቅት ያልተለመዱ የጤና መታወክ ሊያጋጥመን ይችላል ማለት ነው። እንደ ምሳሌነት ማስመለስ፣ የኩላሊት መቆጣት፣ የቆዳ መቅላት እና አላርጂክ ናቸው ማለት ነው። ያው ሳይበዛ በመጠኑ መውሰድ ይኖርብናል ማለት ነው። ያው አንዳንዴ ሰውነታችን ያለመድነውን ነገር ስንጠቀም ለግር የሚል የጤና መታወክ ሊያመጣ ይችላል ማለት ነው። ያ ነገር ማለት ደግሞ የጤና መታወክ ብዛት ያመጣባችኋል ማለት አይደለም ማለት ነው። ሳይበዛ በመጠኑ መጠቀም ትችላላችሁ ማለት ነው። ሮዝመሪ ወይም የጥብስ ቅጠል በውስጡ የያዘው ንጥረ ነገር ካንሰርን የመከላከል አቅም እንዳለው ጥናቶች ያሳያሉ ማለት ነው። ያው ሮዝመሪ ቅጠል ብዙ ፋይዳ ብዙ ጥቅም አለው። ዘይቱንም በዘይትነት ተጠቅመን ወይ ከወይራ ዘይት ጋር ተቀላቅሎ ወይ ደግሞ ወይራ ዘይት ሮዝመሪ ዘይትም ለብቻው ሮዝመሪ ቅጠሉንም ተደርጎ ለፀጉር በጣም ተስማሚ ነው ማለት ነው። እንደውም አሁን በብዛት እየመጣና ህዝቡም ሴቶችም ሴት እህቶቻችን እየተጠቀሙት ነው ማለት ነው። እና ዘይቱን የወይራ ዘይትን የሮዝመሪ ቅጠል በአንድ አድርጋችሁ ከቻላችሁ ደግሞ ቅርንፉድ ፍሬውን አድርጋችሁ ከድናችሁ አስቀምጣችሁ በሳምንት 3 ጊዜ ፀጉራችሁን ተቀብታችሁ ማየት ትችላላችሁ ማለት ነው። ፀጉራችሁን በደንብ አድርጎ ያሳድግላችኋል። የሸሸውንም ፀጉር ወይ ደግሞ የሚረግፍ የሚበጣጠስባቸውንም ፀጉር ያስተካክላል፣ ያሳምራል፣ እንዳይረግፍ ያደርግላችኋል። የራስ በራነት ላለባቸውም ደግሞ ፀጉሩ የሸሸው እንዲወጣ ያደርጋል ማለት ነው። ሌላኛው ደግሞ የሮዝመሪ ጥቅም የአፍ ጠረንን ለማስወገድ ይጠቅማል። የአፍ ጠረንን ለማስወገድ የጥብስ ቅጠል ተፈጥሯዊ የሆነ የአፍ ጠረን ማስወገጃ ነው ማለት ነው። ትንሽ የጥብስ ቅጠል በሞቀ ውሃ ውስጥ አድርገን መጉመጥመጥ ማለት ነው። መጥፎ ጠረንን ያስወግድልናል። የቆዳ መሸብሸብን ይከላከልልናል። የጥብስ ቅጠል በተለያዩ የቆዳ ማለስለሻ ክሬሞች ውስጥ የሚገባ ሲሆን ቆዳን እንዳይሸበሸብ እና ጤናማ እንዲሆን ይረዳናል ማለት ነው። ቆዳችን እንዳይሸበሸብ ጤናማ እንዲሆን ያደርግልናል ማለት ነው። በሽታን የመከላከል አቅምን ያዳብራል። ዋነኛውና አስፈላጊው ደግሞ በሽታን የመከላከል አቅም ካለ መቼም ዋነኛው የምንፈልገው በበሽታ እንዳንጠቃ ነው እና አላህ ይጠብቃችሁ ይጠብቀን። በሽታ የመከላከል አቅምን ያዳብርልናል ማለት ነው። የጥብስ ቅጠል በውስጡ ያለው አንቲ ኢንፍላማቶሪ እንግሊዘኛው ይከብደኛል ይቅርብኝ። ብዙ ንጥረ ነገር ስላለው የሰውነታችንን በሽታ የመከላከልን እንዲያዳብር ይረዳናል ማለት ነው። የሮዝመሪ ቅጠል ነፍሰ ጡር ሴቶች እና የደም ግፊት ያለባቸው ሰዎች እንዲወስዱት አይመከርም ማለት ነው። የደም ግፊት ያለባቸው እንዲሁም ደግሞ ነፍሰ ጡር ሴቶች እንድትወስዱት ብዙም አይመከርም ማለት ነው። ሌላኛው ደግሞ ጉሮሯቸውን ለሚያማችሁ በጣም ፍቱን መድኃኒት ነው ማለት ነው። ጉሮሯችሁ ወይ ደግሞ ድምፃችሁን አልወጣ ላላችሁ ወይ ደግሞ የመቁሰል ባህሪ ብዙ የጉሮሮ ኢንፌክሽንም ካለባችሁ ለጉሮሮ ህመሞች በአጠቃላይ ጥሩ መፍትሄ ነው ማለት ነው። የሮዝመሪ ቅጠል ለጉሮሮ እሱም ደግሞ አወሳሰዱ ቅጠሉን ያው ጠብ አድርጋችሁ በአፋችሁ የተወሰነ ቅጠል አድርጋችሁ ማኘክና መዋጥ ማለት ነው። ሳይበዛ በሳምንት 3 ቀን ተጠቀሙት። ጉሮሯችሁ ለሚያማችሁ ጥሩ መፍትሄ ታገኙበታላችሁ ማለት ነው። በአጠቃላይ የጥብስ ቅጠል ወይም ሮዝመሪ ለጤና ያለው ጥቅም እነዚህን ይመስላሉ። ሌላኛው ደግሞ የማይግሬን ራስ ህመምን ለማስታገስ ይረዳል። የማይግሬን ራስ ምታትን ለማስታገስ ይጠቅማል። የጨንጓራ ባክቴሪያን እና ሌሎችን ባክቴሪያ ለመከላከል ይረዳል። የቆዳ መሸብሸብን ይከላከልልናል። በሽታን የመከላከል አቅምን ያዳብርልናል። የተወሰኑ አይነት በሽታዎችን
ይከላከልልናል ማለት ነው። የተወሰኑ አይነት የካንሰር በሽታዎችን ይከላከልልናል፣ ሌሎችንም በሽታዎችን ይከላከልልናል። በአጠቃላይ በሽታን የመከላከል አቅማችንን ያዳብርልናል ማለት ነው። ያው የሮዝመሪ ጥብስ ቅጠል ብዙ የጤና ጥቅሞች አሉት። ያው ብቻ የማይመከረው ደም ግፊት ላለባችሁ እና የደም ግፊት ላለባችሁ እና ነፍሰ ጡር ሴቶች አይመከርም። ሌሎቻችሁ መጠቀም ትችላላችሁ። እንዲሁም ደግሞ ምግብን ለማጣፈጫነት ቅጠሉን አድርቃችሁ ፈጭታችሁ በማንኛውም ምግብ ላይ ትንሽ ትንሽ አድርጋችሁ መጠቀም ትችላላችሁ ማለት ነው። ያ ማለት ደግሞ የምትሰሩት ምግብ ቆንጆና ጣዕሙ ያማረ ያደርግላችኋል ማለት ነው። ይህም ብዙ አልተለመደም፣ ግን እንዲያደርጋችሁ መጠቀም ትችላላችሁ የሮዝመሪን ቅጠል ማለት ነው። እነዚህን ይመስላል የሮዝመሪ ጥቅሞች ማለት ነው። ዘይቱንም ተጠቀሙ እላችኋለሁ። በቀጣይ በሌላ ርዕስ በሌላ ሀሳብ እስከምንመጣ ሰላም ሁኑ። ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ላይክስ ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።